አንዲት እህታችን ባሌ ንብረቴን ወስዶ ፈታኝ ትላለች። እኛ ታዲያ ማንን አምነን ነው ታዲያ መኖር ያለብን ማለት ነው? ከዚህ ከሚያምር አገራችን ከለምለሚቱ አገራችን ንጹህ አየር ማግኘት እየቻልን በሰላም መኖር እየቻልን እንደዚህ አይነት በረሃ መተን ሰርተን አብረን እንለወጣለን ብለን የተሻለ ህይወት እንኖራለን ብለን ራሳችንን ሰውተን ራሳችንን ጥለን እንደ ሻማ ቀልጠን ሰርተን እንዴት ነው ገንዘቧን ከበላ በኋላ አላቅሽም ብሎ የሚፈታት? ይሄ በጣም ትልቅ ስብራት ነው። ፈጣሪ ሁላችንም የተሻለ ህይወት ይገባናል። ከእንደዚህ አይነትም ሰው ይጠብቃችሁ ይጠብቀን እህቶቼ። ኡስታዝ ምን መልስ እንደሰጧት አሰማችኋለሁ። በቀጣይ አዳምጡት። ምን ማለት ነው? ሲጀመር አንድ ላይ ማድረግ ትክክል አይደለም። የሴት ልጅ ሀብት የሴት ልጅ ነው። የወንድ ልጅ ሀብት የወንድ ልጅ ነው። አለቀ። ይሄ ነው መሆን ያለበት። አንድ ላይ እናድርግ። ምን እናድርግ? ማጭበርበር፣ ማሸት፣ መስረቅ ምን ማለት? አስተግፊሩላህ ወአቱቡ ኢለይህ። ስለዚህ አላህን ፍሩ ወንዶች አላህን ፍሩ። የዋህ ሴቶች አግኝታችሁ መጫወቻ አታርጋችሁ። የጀሃነም እሳት ነው ወዳችሁ ውስጥ እየበላችሁ ያላችሁት። ነቢያችን ሰለላሁ ዐለይሂ ወአሊሂ ወሰለም ምን ይላሉ? አንዳችሁ ጤኑ ሰፈራ ረጅም ጉዞ እየተጓዘ አሽዓተ አግበር ፀጉሩ የተንጨባረረ አቧራ የቦነነበት አፈር የበላ ድቅም ያለው የርፈዑ የደይህ ኢለ ሰማዕ እጁ ወደ ሰማይ ያነሳል። ያ ረቢ ያለ ዱዓ ያደርጋል። فمطعمه حرام وملبسه حرام وغذي حرام فأنا يستجاب لذلك. مغبو حرام مططو حرام ملبسو حرام እንደገና ደግሞ የሰውነቱ የተገነባው ከሐራም ነው። ለዚህ استجابه የለውም አሉ። ፈጽሞ ከየት ይመጣልታል አሉ استجابه ለዱዓው። يوم القيامه ስትመጣ ደግሞ አንተ ወንድሜ አንቺ እህቴ የሰው ሀብት የምትበሉ የምታጭበረብሩ የሰውን ላብ የምትወስዱ የውመል ቂያማ ስትመጡ አላህ ዘንድ የሰው ሲያቆማችሁ የምትሰጡት ብር አይደለም ገንዘብ አይደለም የምትሰጡት በጥሩ ሁኔታ የሰራችሁትን ሐሰናታችሁን ነው። ደግ ስራችሁን አላህ ይወስድና ለነሱ ይሰጣል። ለተበደሉ ሁሉ ለዚህም ሲሰጥ ለዛም ሲሰጥ ለዚህም ሲሰጥ ለዛም ሲሰጥ ለተበደሉ ሁሉ ሰጥቶ ከዛ በኋላ ያንተ ሐሰናት ወይ ደግሞ ያንቺ ሐሰናት ሞጥጥ ብላ ስታልቅ ሰዎች ደግሞ ገና ሐቃቸው ያልተመለሰ አሉ። እንዴት ያደርጋል? አላህ Subhanahu Wa Ta'ala ከነሱ ኃጢአት ወስዶ አንተ ላይ ይጭንብሃል፣ አንቺ ላይ ይጭንብሽና ወደ ጀሃነም እሳት ትጣላለህ፣ ትጣያለሽ። ይሄን ነው የሰው ሐቅ የምትበሉ የሰው ሐራም የምትበሉ ተጠንቀቁ። ወየውላችሁ የውመል ቂያማ ያን ቀን ምንም ሐሰናት ምን የሚባል ነገር የለም። እያንዳንዱ ሰው يوم تذهل كل مرضعة عما أرضعت وتضع كل ذات حمل حملها وترى الناس سكارى وما هم بسكارى ولكن عذاب الله شديد يا الله جل جلاله. يوم تذهل كل مرضعة عما أرضعت النات بأكفوا يا الله سآن لجن متتوبت كن النات هترقهم بدنيا لي فسموا تموت على الشنجي وتضع كل ذات حمل حملها بهودها هزان كان ارغسيت كل الله اكبر كبيرا. وترى الناس سكارى سوج سكارى يمثلوا وما هم بسكارى ግን ሰክረው አይደለም ولكن عذاب الله شديد. يا الله سبحانه وتعالى ቅጣት እጅግ የበረታ ነው። አዛቡ እጅግ ብርቱ ነው። እጅግ አስፈሪ ነው። አሳማሚ ነው። አስጨናቂ ነው። يومئذ الله سبحانه وتعالى ምንድነው ህፃናት ጭምር ሽብት የሚሉበት ቀን ህፃናት ያ ረቢ ያ አላህ ከዛ ቀን ፈተና ሰትረን ተጠንቀቁ። የሰው ሐቅ የምትበሉ ያ ወይልክ ጉድህ ነው ጉድሽ ነው። አጭበርባሪ አራዳነት ይመስልሃል፣ ብልጠት ይመስልሃል፣ ያወክ ይመስልሃል፣ ሰዎችን የሸወድክ ይመስልሃል። ራስን እየሸወድክ ነው። ራስሽን እየሸወድሽ ነው። ራስን እያጭበረበርክ ነው። እችን ነፍስያህን እያጭበረበርካት ነው። ወየውልህ የውመል ቂያማ ጉድህ ነው። ወላሂ ወቢላሂ ወተላሂ አያዋጣህ። አንደኛ በዱንያ ላይ ይመለስልሃል። አላህ Subhanahu Wa Ta'ala ጤንነትን ይወስድብሃል።
ምንም እርካታ አታገኝም። የወሰድከው ገንዘብ ሁሉ ብቅን ነው የሚለው። ከምረ ሲወድቅብህና አንተኑ ራሱ ንዶ ተንዶብህ ሲበላህና ሲያወድምህ ታገኘው።